10ኛ ክፍል ክራሽ ነበረኝ። ማጂክ ማለት ነው። አንድ ሊስትሮ የሚሰራ ልጅ አለ እኛ ቤታችን ፊት ለፊት እንዴት እንደሚያምር በመድኃኒዓለም ቤት ነው ደግሞ የአማርኛ ፊልም አዳነ ይሙት እና ወይኔ ሲያምር በኢየሱስ ይሄ አንዳንዴ እኔ እኮ አሁን ደልቶኝ ስለምኖር ነው ይሄ መልክ የመጣው። ብቸገር ምን ልሆን እንደምችል ይማር ሁሉም ሰው እንደዛ ነው ሲደላውና ሳይደላው ምንም ጥያቄ የለውም። ሜካፕ ግን አልተቀባም። እኛም መሰክራለን፣ በጣም መሰክራለን። እሺ በርገዲ ነካት እግዚአብሔር ምስክሬ ነው። ሊስትሮ ነው የሚሰራው። አዳነ ይሙት በቃ ድልት ብሎት የሚኖር ሰው ነው የሚመስለው እግዚአብሔርን በቃ ሁሌ እና ሱቅ ሳልላት በግድ ላጉኝ በማርያም በሱ በኩል ልታልፊ አይታርገው እገባለሁ። ከዛ አዳነ ወይኔ በጣም ጫሞቹን እየወሰድኩኝ ላስጠርግ እሄዳለሁ። ሁሌ መረረውና ቬሮኒካ እቺ ነገር አላማረችኝ ብሎ መድኃኒዓለም ምስክሬ አሁንም ድረስ አለ የሊስትሮ ካገዛ ቤቱ እስቲ አዳነ ፍሬ አለ እቤት አዳነ ይሙት ያው እግዚአብሔር በዛ ምክንያት ነው የሊስትሮ የገዛው። ይሰበስብና ቁጭ ብሎ ራሱ ይወለውላል። አዳነ በጣም ያስወለወልኩ ሳስቸገረው ፍሬ አታውቅም ጉዱን አላወቅም። አታውቂማ ይሄን ጉዳው ቀሻላ እንጂ ቤት ቁጭ ብላችሁ ክፈቱት። ኢምፓክት ወቸው ጉድ ኤክስክሉሲቭ ይላል። ወቸው ጉድ ምን ኤክስክሉሲቭ። ከዛ በኋላ ግን ነገርሽው ለልጁ? አረ በመድኃኒዓለም በቃ ባይን እኮ ነው ክራሽ ነው። ዊንዶ ሾፒንግ ብቻ ነው በቃ ከዚህ የሆነ ሰዓት ላይ እንትኖች ላይክ ጉራጌ ክልል የሚከበር በዓል ምንድን ነበረ? መስቀል ላይ ጠፋ። ከዛ በዛው ቀርቶ ይሆናል ሀገሩ ገብቶ በቃ ሰፈር ቀይሮም ሊሆን ይችላል ወይ ደግሞ አግብቶም ሊሆን ይችላል። አገባ